አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ቤተሰብ እንዴት ናችሁ? የዩቲዩብ ቤተሰቦች በጣም ደህና ነኝ አልሐምዱሊላህ ረብል ዓለሚን። እናንተ እንዴት ናችሁ? ቆይታ እንዴት ነበር? እናንተ ጋር አልሐምዱሊላህ ረብል ዓለሚን በጣም ሰላም ነበር። እናንተ እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ ረብል ዓለሚን። ዛሬ እየጠቀመኝ እኔ በራሴ ማለት ነው ሁለት ነገሮችን ይዤላችሁ መጥቻለሁ። እዚህ ምን አለ ቆረንፌዴ ፈጭቼ ቆረንፌዴና ጨው አድርጌ አንቆርቆሮ ያለው በዚች ማለት ነው። እርድ የተፈጨው ጥርሳችሁን የሚያማችሁ ሰዎች ወይም ደግሞ የአፍ ሽታ ምናምን ያለባችሁ ሰዎች ማለት ነው ለእናንተ ይሄ ለምንድን ይጠቅማል ካላችሁ ልጆቼ፣ ጥርሳችሁን ለሚያማችሁ ሰዎች በዚህ እና በእንትን ጥርሳችንን በምንቦርሽበት እንትን በሱ አድርገን መቦረሽ እንችላለን ጥርሳችንን ማለት ነው። ከዛ አንደኛ ጥርሳችንን የሚያመን ከሆነ ቆረንፌዱ ጥሩ ነው። ቆረንፌዱና ጨው በጣም ጥሩ ነው ለጥርስ ማለት ነው። እርዱም እንደዛው ሾቶች አቀላቅላችሁ ሚክስ አድርጋችሁ መጠቀም ትችላላችሁ ማለት ነው። እየጠቀመኝ ነገር ነው ለራሴ ፋሌ የሆነበት ነገር ስለሆነ እንደዚህ አምናችሁ በዚህ ቦርሹት ማለት ነው። ሾቶች ያው እናንተ ማንኛውም እቃ ላይ ማንቆርቆር ትችላላችሁ። እኔም እንደ እንትኑ ወርዱ ብቻ ያደረገው ቃይቱንና እቃዋን እንደዚህ እንትን ማድረግ ትችላላችሁ። ትቦሎሽ ሆነ መውሰድ ትችላላችሁ። ሁለተኛው ቆረንፌድ ውሃ ለፊት ወይም ደግሞ መጠጣት ጧት በባዶ ሆዳችሁ መጠጣት መጨረሻው ነው። ጠጥቼ ማለት ነው እና ዛሬ መልሼ አደርጋለሁ እና ወዶቼ ይሄ ለምን ያገለግላል? ሆዳችሁን ለሚነፋችሁ ሰዎች ያኔ እንደዚህ ምግብ አልፈጭላችሁ ላለ ሰዎች ይሄ በጣም አሪፍ ነው። እቃውን ይፈርስ ላይ ያለበት ነው ማለት ነው። ያኔ እህል በልታችሁ አሁን አንዳንድ ሰዎች ቁጭ ይላል ያኔ አይፈጭም ጨጓራችን። ከዛ ይህም ባዶ ሆዳችን ብትጠቀም ብላ እንትን ይላል ማለት ነው። አይነፋንም ማለት ነው። ሾቶች እና እነዚህ ሁለት ነገሮች መጠቀም ትችላላችሁ። እንግዲህ ለራሴ የጠቀመኝ ነው። እናንተ ደግሞ እንትን ማድረግ ትችላላችሁ ማለት ነው። የጠቀመው ያው እንትን ማለት ይችላል ማለት ነው። መስራት ይችላል። ውሃና ቆረንፌድ ብቻ ነው እዚህኛው ላይ ያደረኩት። ውሃና ቆረንፌድ ብቻ ነው። አታለፊታቸው መጠቀሙት አለፊታችሁ መጠቀም ትችላላችሁ። እኔ እኮ ያን ያህል ፊቴ ላይ አላደረኩትም። ጠጥቼዋለሁ። ሊነፋኝ ነበረ። ከዛ ያው እንትን ብሎ ነው ማለት ነው። ሾቶች ለፊታቸውን ይጠቀሙት፣ ለፊታቸውን ተጠቀሙት። ጥሩ ቆረንፌድ ውሃ ፀሐይ የሚያገኛችሁ ከሆነ ግን አይመከርም። ወይም ደግሞ ማታ ተቀብታችሁ ጠዋት አድርጉ ማለት ነው። እቺ ስለሚያስመጣ ቆረንፌድ። እሺ እና ያለው ነገር ይሄ ነው። ይሄ ግን በማንኛውም ሰዓት መጠቀም ትችላላችሁ። እህል በልታችሁ መጠቀም ትችላላችሁ። ጠዋት ስትነሱ መጠቀም ትችላላችሁ። ማታም ስትተኙ መጠቀም ትችላላችሁ። በማንኛውም ጊዜ መጠቀም ትችላላችሁ። ምንም እንትን የሚለው ነገር የለም ማለት ነው። እሺ ወዶች እና ያለው ነገር ይሄ ነው እላችኋለሁ። እንደገና ቆረንፌዱን ራሱ ነው መብላት ትችላላችሁ። ልክ እንደዚህ ፍሬውን አንስታችሁ ሶስት አራት ፍሬ በተለይ ማታ ማታ ስትተኙ 3-4 ፍሬ ያላችሁት
ማግኘት ትችላላችሁ ማለት ነው። አይበዛም። ተበዛ ጥሩ አይደለም። አይበዛም እና ቅርንፉድ ብዙ ጥቅም አለው ውስጡ። ያው አንጠቀምበትም እንጂ ነው ማለት ነው። ራሱ እንትን ሻይ አክተር ወይም ነጭ ሻይ በራሱ ጥቅም አለው። ለቀጭን ሰዎች ወይም ለእንትን ሰዎች አይመከርም፣ ግን ሰውነት ስለሚቀንስ ማለት ነው። ግን ሰውነት ያላችሁ ሰዎች በተለይ ብትጠቀሙ ደስ ይላል። ምክንያቱም ነጭ ሻይ አንደኛ ሰውነታችሁን ይቀንሳል፣ ሁለተኛ ደግሞ ለጅስም አሪፍ ነው። ለጅስም በጣም አሪፍ ነው። እውነቴን ነው እና ብትጠቀሙት። ግን ይህን ያህልም ኪሎ ይቀንሳል ምናምን የሚባለው ይህን ያህል ይቀንስ አይመስለኝም፣ አይቀንስም። ግን ያው ሰውነት ደም ምናምን እንትን እንዲያል ትንሽ ይቀንሳል። ገባችሁ? ከዚህ አይነት ነጭ ሻይ በጣም አሪፍ ነበር ለሰውነት ማለት ነው። ሰውነታችሁ ይለሰልሳል፣ ያኔ ሰውነታችሁ እንትን ይላል ማለት ነው። በተለይ ወገባችሁን የሚያማችሁ ሰዎች እንደዚህ ነጭ ሻይ ብትጠቀሙ ትንሽ አለችብን። እውነቴን ነው። እሱም በተለይ ማታ ማታ ጠጥታችሁ ተኙ። በባልዚን በተለይ ወገባችሁን እሺ አድርጋችሁ ተተኛችሁ እና ፈርታውበታላችሁ ስላየሁበት ነው ማለት ነው። እና እንደዛ አድርጉ ማለት ነው። ቆርቆሮን ብዙ ጥቅም አለው፣ መጠቀም ትችላላችሁ። አንዴ ብዙ ጊዜ ትጠቀሙታላችሁ። ማጠቃቀም ነው ማለት ነው። እና ይሄንን ይመስላል የኔ ውዶች። አለኩልሃል እናንተ እንዴት ናቸው? ሼር፣ ሰብስክራይብ፣ ላይክ አይረሳ። አረ ላይክ አርጉተው። ኮመንትም የለም፣ ኮመንትም አርጉ እና ሼር አርጉ። አሳድጉን ሀቂቃ ማለት ነው። አይከፈልበትም። አሳድጉን። እውነቴን ነው። እና ሼር፣ ሰብስክራይብ፣ ላይክ አድርጉኝ። እስካሁንም ላደረጋችሁ በጣም አመሰግናለሁ። ሽኩራን ጀዛከላህ ብያለሁ የኔ ውዶች። እና እጅግ በጣም አመሰግናለሁ። ቃላት የለኝም ወላሂ ለእናንተ ማለት ነው የኔ ውዶች። ሼር አድርጉልኝ ደግሞ እሺ፣ በብዙ ሰው እንዲደርስልኝ። እና የኔ ውዶች ይህን ይመስላል። ያልገባችሁታል ጠይቁ። እና የኔ ውዶች ስልክ ተደውሎብኝ ነው። እና የኔ ውዶች ምን እላችሁ ነበር? ሸር፣ ሰብስክራይብ፣ ላይክ አድርጉ። ላይክ አይረሳ። እና ይህን ይመስላል እላችሁ ውዶቼ። ላይክ አድርጉልኝ፣ ሰብስክራይብ፣ ሼር አሳድጉን። እውነቴን አሳድጉን። እና ያለው ጥቅም ይሄ ነው። ሌላም ሰርልን የምትሉት አለ ሰራላችኋለሁ። የኔ ውዶች በጣም አመሰግናለሁ ለተባበራችሁኝም፣ አይዞሽ በርቺ ላላችሁኝ፣ ጠንከሪ ላላችሁኝ እጅግ በጣም አመሰግናለሁ። ለሁላችሁም የኔ ውዶች ልዩ ናችሁ። እናንተ ትለያላችሁ። ያለ ሁላችሁም እንዳይጠብቅልኝ ባላችሁበት።
እስቲ በዚህ ቪዲዮ 35 አስገቡኝ። በዚህ ቪዲዮ 35 አስገቡኝ። አይከፈልበትም። ሼር፣ ሰብስክራይብ፣ ላይክ አድርጓችሁ በኋላ እሺ የኔ ወዶች አዲስ ጀማሪ ነኝ። እንግዲህ የፍታል የለውም። አዲስ ጀማሪ ነኝ። ሼር፣ ሰብስክራይብ፣ ላይክ አድርጉልኝ። አስታድጉኝ፣ ተባበሩኝ ማለት ነው። የኔዎች እንዳይጠብቀኝ ሁላችሁንም የኔዎች ተባበሩን ማለት ነው። አብረን ተባብረን እንደግ የኔዎች ክላስሽ ብቻ ሆነሽ ነው ወይ የምትሰሪው ላልሽኝ እህቴ? አዎ ክላስ ሆኜ መስራት እችላለሁ። ምክንያቱም አጋጣሚ ቢወጡ ልጆቹ አጋጣሚ እንዲለቀቁብኝ ወደ ሳላ እንደዛ ወደ ክላስ ተሄድኩ ልጆቹ ወደ እኔ መግባታቸው ስለማይቀር በዛ ክላስ የተገባቻለሁ ስራ ከክላስ ውጭ ደግሞ ተወጣ መስራት እችላለሁ ውጭ እኔን ወዶች ሸረፉልኝ እና ሁላችሁም ሰብስክራይብ፣ ላይክ፣ ሼር አይረሳ። ድምጤን የቀነስኩ ሰውዬው ቤት ስለተኛብኝ ነው። ክላሱ በዚህ ስለሆነ ነው። እኔን ወዶች ሸረርኩልን ማለት ነው። ሼር፣ ላይክ፣ ሰብስክራይብ አድርጉልኝ። የምሰራት አለኝ መስተካክለውም ታለ መስተካክል ይበል በኮመንት የኔ ውዶች እያላችሁ ነው። በርግጥ ለጀዛችሁና ላይክ አድርጉኝ ውዶች። እጅግ በጣም አመሰግናለሁ እና አሳድጉን፣ ይሻላል ኩልን የኔ ወዶች በርቱልኝ። ሼር ላይክ አድርጉን። ምን ትሰሪበታለሽ? የምሰራበት ማሬ እንደምታዩ ነው። የምሰራበት ማሬ አንዳንድ ቪዲዮዎችን እለቃለሁኝ እንደምታዩ። እንደዚህም ታለ ልጆቹ ስለሚብኝ ደግሞ ያው ምግብ ትሰራ እለቃለሁ። ልጆቹ ስለሚገቡብኝ ነው ኩሽና መልካም ይዤው ነበሩ የማልቀረጠው ቪዲዮ ማለት ነው። ልጆቹ በሌሉ ሰዓት እና ያለው ነገር ይሄ ነው። ኢንሻአላህ እንቀርጠዋል። እናትም ትንገባ ሀገራችን አሁን እንገባለን።
እንመረጣለን። ቢያንስ ሀገራችንን አካባቢያችንን የምትሰሩ አይጠፋም። የምትሰሪው ስራ በተለይ ገበያ ካለሽ ያኔ እነሱን ነገሮች ትሰርበታላችሁ ወንዶች። እና ያለው ነገር ይሄ ነው የኔ ውዶች። እጅግ በጣም አመሰግናለሁ ለነበረን ቆይታ። ሼር፣ ሰብስክራይብ፣ ላይክ አድርጉልን። ላይክ አይረሳ። መልካም ቆይታ። ሰላም አለይኩም ወረህመቱላሂ ወበረካቱ። ሰላም ወደ የኔ ውዶች።